ቼልሲ አርሰናል በሱና መጣችሁ ባዘር ተጫዋች አያቸው አታውሩ። ለማንኛውም ጋይስ እንደዚህ አይነት ማሊያ የምትፈልጉ ከሆነ ቤተል የድሮ ወይራ ታክሲ መያዣ ፊት ለፊት ጎራ ህንጻ አንደኛ ፎቅ ላይ እንደዚህ አይነት ማሊያ ማግኘት ትችላላችሁ። ቼልሲ ለማንኛውም ማን ጠግቦሽ ይልሻል፣ ማን ጠግቦሽ በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመችሽ። በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር። ይሁን ይመችሽ። ቼላው ላቻ ለማይልፍ ውጤት ነው የለፋ ነው ግን ይሁን ምንም ማድረግ አይችልም። ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ። ይቀጥላል። አሁንም ኢቨንታችን አላቆመም። ጋናርስ ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን እንሸነፍ አይነት ቡድን እኮ አይደለንም። ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን። አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ። ቴንኪው። እግዚአብሔርን ይሄን ጌም ለ11 ብንጨርስ ሞተ ነበር። ከዚህ የምትወጣው ሞተ ማለት ኖርዝ ለንደን እስኪጠፋብ ነበር መቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር ሁሌ ቀይ ካርድ ለሚበዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስም ግን አመለጥክኝ። እሱም ብቻ ነው ልል የምችለው። አምልጠኸኛል። 1 ነጥብ ወሰድክብኝ። አንደርዶግ ቲም ትሆናለህ። ለ10 እየተጫወትኩ አንደርዶግ ቲም ማን አልቻልከኝም። የኔን ምርጡን ተጫዋች አውጥቼ ማለት ነው ካይሴዶ ፓልመር አልገባም። የሞትክነ ዘንድሮ ዋንጫ ታነሳለህ። ቆይ ታነሳለህ። አምልጠኛል በሙሉ። ሁሌም ከመቀመጫ ተነስተህ ክብር ለሚገባው ቼላ ክብር ትሰጣለህ። አንተ የለንደን ኩራት ነህ ቼላ። ትንሽነት ምን እንደሆነ ማሳየት ከፈለክ ልጅን ማለት ነው የአርሰናልን ጨዋታና የአርሰናልን አርማ አሳይ። ሲጀመር ቼላው ቀይ ወጥቶበት ያለ ቀይም ደብድቦ የመምጣት ኃላፊነቱ ያለኝ እኔና እኔ ብቻ ነው። አንቺ የዋንጫ ተፎካካሪ ነኝ ብለሽ በቀይ ወጥቶልሽ 1 ነጥብ ይዘህ ትመጣለህ። እንዳንተ አሁን ትንሽ ቲም አለ። እናቲቱም ሁላችሁም ኮሜንት ላይ እየገባችሁ እንደ አርሰናል ትንሽ ቲም የለም በሉ። ወያለው እፈር ዲ በቀይ ወጥቶብኝ ላስጨንቅ። በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፋውል ለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀይ መንቀል አልፈለግም። ይሄን ቲም ማለት ነው ለዋንጫ እንዳታስቡ ጭራሽ። አንድ የተሳሳተ ኳስ አገኛችሁ፣ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማድዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው። ይሄ ውርደት ነው። እግዚአብሔር ውርደት ነው። ቼልሲ ይችላል በጎል ውስጥ ገብተው እግዚአብሔር ይሄ ውርደት ነው። ሲያስጠላ አይናም ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እኮ ቼላው እያሉ ለንደን ውስጥ ሌላ ወያለ ምናምን ቢፈጥሩ ለምንድን ነው ለንደንን የምታዋርዷት ነው? እርሶ እያሉ እንዴት እኔ ከወያላ ጋር በሻሸ ቀጣጣፍርኩም ብለው ትልቅ ሰው ሲያወራ ጣልቃ ይግባኝ ነው? ኧረ ቼላው ለአላህ ብዬ ወዶታለሁ። ይቻላል
በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኮ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት፣ አንድ አቻ ነው ያለቀው። ምን ፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫን ብለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው። ምንድነው? እሺ ለምንድነው ያላሸነፍሽው አርሰናል ዛሬ? ካይሴዶ እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድነው ያላሸነፍሽው? ለምንድነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያረጉልን በቃ ጋይስ ምን አይነት አስገራሚ ጨዋታ ነው የተመለከትነው። ቼልሲ ይችላል የምሬ ነው። ካይሴዶ በ38ኛ ደቂቃ ላይ ከሜዳ ቢሰናበት እንኳን አርሰናል ያንን ክፍተት ተጠቅሞ ያሸንፋል ብዬ ፈርቼ ነበረ። ነገር ግን ድሉን አልተጠቀመበትም። ጭራሽ ቼልሲ የተጫዋች ጉለት ያለበት እንኳን ሜዳ ውስጥ እስካይመስል ድረስ ሲጫወት ነበረ። በጣም አስገራሚ ጨዋታ ነበረ። ደስ የሚል እንቅስቃሴዎችን በሁለቱም በኩል ተመልክተናል። ሞር ቼልሲ አሪፍ ነበረ ለኔ። ሐሳባችሁን እስቲ በኮሜንት ላይ ጻፉ። ቼልሲ ይችላል። ስሜታዊነት የበዛበት እንደተጠበቀው ደግሞ አዝናኝ ያልነበረው ጨዋታ በአንድ አቻ ውጤት ተጠናቋል። በቼልሲ በኩል ሞይሴስ ካይሴዶ በቀይ ካርድ ወጥቶ ነበር። የኔ የጨዋታው ኮከብ ሮበርት ሳንቼዝ ነበር። የእናንተ የጨዋታው ኮከብ ማን ነው? ኮመንት ስራ አስቀምጡልኝ። ፔጁን ፎሎ ማድረግ እንዳይረሳ። ይመቻችሁ። ነገሮች ለሰማያዎቹ ለማንቸስተር ሲቲ የተመቻቹ ይመስላሉ። ለነገሩ አቻ መውጣታቸው ጥሩ ነው። ቼልሲም ቢያሸንፍ ጥሩ ነበረ። ምክንያቱም ያው ቼልሲ መቼስ ይበላል አንልም፣ ግን ወንዳ ወንድ ቲም ነው። እግዚአብሔርን አሁን አቻ ውጤት እኮ ለአርሰናል መጥፎ ውጤት አይደለም። አቻ ውጤት ሲባል ዝም ብሎ ግን ቀይ የወጣበት ቼልሲ አረበስ ደግሞ ቀይ ሲወጣበት ባለፈውም ከዩናይትድ ቻሎማን ይደረሰላል። አሁን ደግሞ ቀድመው አግብተው ጭራሽ ዘግተው ነበር። ይህ ሰውዬ ምን አይነት ቴስታ ነው የሚመታው? በስመ አብ ወልድ። እንዲህ ከሃላንድ ሹት በላይ ያስፈራል የዚህ ቴስታ ማለት። ካይሴዶ ቲሙን ዋጋን ያስከፈልከው። አረ ትችላለህ እኮ ምርጥ ሲዲኤም ነህ፣ ግን በቃ ሪስክ አትውሰድ እንዴ። የዋንጫ ቲም አይደለም አርሰናል። ለምን አታምኑም? በቃ ወንድ ቲም ሲያገኝ አያሸንፍም አርሰናል። ሰንደርላንድ ወንድ የነበረውን በሜዳው ሄዶ አላሸነፈም። የዋንጫ ቲም ስትሆን ደግሞ ማሸነፍ አለብህ። ቼልሲ ወንዳ ወንድ ነው በጣም ቀይ ወጥቶበት እንኳን ማሸነፍ አልቻለም። የዋንጫ ቲም ስትሆን እንደዚህ ማድረግ አለብህ የለብህም። እኛ እንደዚህ እየተልከሰከስን ራሱ ልንበልጣቸው ነው መተን በቃ። ፓልመርን ለምንድን ነው ያላስገባው? አውቃለሁ አሁን ቢያስገባው ዲፌንድ የሚያደርግለት ሰው ምናምን ማስወጣት ሊኖርበት ነው፣ ግን ቢያስገባው በቃ ኧረ በስመ አብ አንድ ካውንተር በቂ ነበረ። ለማንኛውም ነጥቡ እንደምታዩት በ5 ነጥብ ሆኗል ማለት ነው። ጠቧል ከ7 ነጥብ ገና ነው። 13ኛ ሳምንት ነው። ያው እንግዲህ የሚፈጠሩትን እየመጣን ኢንጆይ እናደርጋለን። ዓለም ለዋንጫ እየጠበቀሽ ቼለው በጎዶሎ አልከሰከሰሽ በልልኝ። ይሄ አቻ ለቼለው ሽንፈት ነው ማለት ሽንፈት። ምን አይነት ወኔ ያለው ቡድን ነው? ከማን ነው ቀይ ወጣው? እስኪ ንገር፣ ከማን ነው? እስኪ አንተ ወያላ ያንተ ቡድን ነው አሁን ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው። ወንድ ክለብ ነው ቼለው። ወደ ቋጠሯችን መልሰህናል። የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር የሆነ ነጥብ ነበር። አቻ ለሁለቱም አየር እኮ ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ ይባላል እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳስ ጋር ራይት ነው ይሉት ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎሎ ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዲህ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው። የእውነት የሚያስቆጭ ነው። አይ ካይሴዶ የጥቁር በቀጥ ወይኔ አቻ ወጣን። የምሬን ነው። ፈጣሪ ሲተፋቸው በስማ በቀይ ወጥቶባቸው ማሸነፍ ነበረብን። ማን ያለ ሁለት ሴንተር ባክ ያውላ ተጫዋች። እኔ ግን ያውላ ተጫዋች ተጎድቶብኝ ገብቼ የሰው ሜዳ ላይ እንደዚህ ማድረገው ምንድነው? የምሬን ነው። ቼልሲ በቀይ ወጥቶበት ማለት ማሸነፍ ነበረብን ዛሬ። በጣም ነው የተናደድኩት። የምሬን ነው። ለምን አቻ ያናድደኛል? አንደኛ ላይ ያለው ሰው ነኝ። አንደኛ ያለው ሰው ደግሞ አቻ ያናድዷል። በጣም ማለት ነው። በጣም የሚያናድድ ጨዋታ ነው ዛሬ ጨዋታ። እንደውም ከጠበቅኩት በታች የተጫወት ነው። ከጠበቅኩት በታች ማለት ነው። ሳካ ግን ምን አይነት ሰው ነው? ኩኩሬላ ምናምን ብላክ ነው ሳካ ዳንክ ያደርግብሃል። ሜሪኖ ደግሞ እዛ ጋር ይችላል። በቃ በጣም ነው የሚችለው። ማን ምንድነው የሚሻለን? እሺ አሁን በቃ ማዱዌኬ ገብቶ ነበር። ማን ወይኔ ጉዳታችን ማን ሳሊባና ጋብርኤል ቢኖሩ ማለት ነው ዛሬ ጉዳቸው ነበር። በጣም ጉዳቸው ነበር። ህይወታቸውን ብልሽት ነበር የምናደርገው። ማን በጣም ነው የተጫወቱ
አንቺ ማትረቢ ዋንጫውን አንድ ጆሮን ይዘናል። የምርሽን ነው መጥቶልሻል። የሊጉ መሪ ይሄ ነው። እሺ ይሄ ነው ቼልሲ፣ ይሄ ነው ቲሜ ነው የምልሽ። በቃ ወራዳ ነሽ። በጎደሉ ተጫውተንሽ እንደዚህ ቅጥቅጥ። በኢየሱስ ስም ወንድ ነን። በቃ እንችላለን። እኔስ በሀብታም ተወራርጄ ቴሌግራም ላይ ድርሻዬን ወስጃለሁ። እናንተም በሀብታም ተወራርዳችሁ ድርሻችሁን ውሰዱ። ግን ቼልሲ ይችላል። ክርስቶስን ያለ ካይሴዶ ማለት ነው። ቢኖርማ በስማ ቼላው ይችላል ብያችኋለሁ እኮ የለንደን ኩራት። ለንደን ውስጥ አንድ ወንድ ክለብ ነው የማውቀው፣ ቼላው ነው። በ10 ተጫዋች ወራዳ ክለብ እኮ ነሽ። የዋንጫ ተፎካካሪ ሆነሽ በ10 ተጫዋች ቼልሲ ፈተነሽ አይደለም ቀጠቀጠሽ። የት የምታውቂውን ዋንጫ ነው? ወጉን ይዘሽዋል። ይችላል ቼላው። ዘንድሮ የትም አትደርሽም። መጋቢትና ሚያዝያ ሳትደርሺ ዋንጫውን ለሌላ ክለብ ሰጫለሽ። መጣንልሽ አንቺ አበበች ኤፍሲ። አንዴ ለኢንዞ ማሬስካ ቡድን ለኢንዞ ማሬስካ ቡድን የምሬ ነው የምላችሁ። ቼልሲ ዛሬ ማለት ነው ይሄ 1 ነጥብ ይገባዋል ነው የምላችሁ። ይገባዋል። ቢሸነፍ እናደር ነበር። ያው እኔ ነፍጫላ አይደለሁ። ላሸነፈ ለበለጠ አደንቃለሁ። ገባ አይደለ? ዛሬ ቼልሲ ማለት ነው ይሄ 1 ነጥብ ይገባዋል። ምክንያቱም ከረፍት በፊት ነው በ30 ደቂቃ ነው ቀይ ወጣበት። ካይሴዶ የጅል ስራ ሰርቶ ማለት ነው ዋጋ ያስከፍላቸው ነበር። እድሜ ለቻሎባ ለዛሽ ጎል እንጂ ዛሬ እግዚአብሔር ለኢንዞ ማሬስካ ቡድን ማጨብጨብ አለብን። ተነስተን ክሬዲት መስጠት አለበት ለቼልሲ ማለት ነው። ሳንቼዝ ደግሞ ዛሬ ማለት ነው ፕራይም ኮርቶዋ ነበር። የምሬ ነው የምላችሁ። ፕራይም ዶናሩማ ኧረ ሳንቼዝ እንዲህ ይቻላል እንዴ? እንዲህ አይነት ደርቢ ጨዋታ ነው የምንፈልገው እኛ። ማን ቼላዎች ግን ይመቻችሁ። የምር ዛሬ እንደምንም ተናንቃችሁ ቢሆን 1 ነጥብ ይዛችሁ ወጣችኋል። የአርሰናልን ማሸነፍ ከባድ ነው። ግን እናንተ እንደምንም ለዛውን ቀይ ወጡባችሁ። ባይወጣባችሁማ ብቻ ለማንኛውም እንኳን ደስ አላችሁ። ያው ዋንጫ ፉክክሩ እንዲህ ወጥራችሁ ይዛችኋል። ቀጥሉበት። ለማንኛውም የና አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ካሞን ወንድ ክለብ ስትደግፍ ማለት ነው ወንድ ሆነ ያሳያል። እንዲህ ልብ ያላግጥ አያዳምጥም ያማል እንዴ። ዚስ ኢዝ ቼልሲ። አሁን ወጣ በሉልኝ። ይኸውላችሁ እንደዛ ስታለቃቅሱ የነበራችሁ ሰዎች ወጣ በሉልኝ። ትልቅ ውጤት ነው ለናንተ አቻ ብዬ ነግሬያችሁ ነበር። የናንተ ጠንካራ ጎን የና ጠንካራ ጎን ይሆናል። የናንተ ጠንካራ ጎን የራሳችሁ ደካማ ጎናችሁ ይሆናል ብያችሁ ነበር። እኔ ዛሬ ማለት ነው ኤንዞ ማሬስካ አለመፍራትህን አለመፍራትህን በቃ እንዲህ ነው። ካልፈራ እኔ ቲሜ ወንድ ነው አውቀዋለሁ። ቲሜ የኔ ቲም ምን ማድረግ እንደሚችል አውቃለሁ። ይሄ ነው ተናድጃለሁ። እንደውም ልንገርህ፣ የአርሰናል ደጋፊ ልንገርህ፣ ተናድጃለሁ። ለምን ተናደድክ አትለኝም? ካይሴዶ በቀይ ባይወጣ ኖሮ ምን እንደሚፈጠር ታየው ነበር። ጨዋታው ላይ የለህም ነበረ። በቃ ሰው ነው ኤንዞ ማሬስካ፣ ጠንቋይ አይቀልብም። ሳሊባ እንደማይገባ ሊገምት አይችልም። ገብቷል? የፈጠነ ማለት ነው። ሳሊባ እንደሌለ ሲያይ እኮ ሰከንድ ሃፍ ላይ ዴላፕን አስገባው። አየር ኳስ የሚባል ነገር አስበዋል። ፈርስት ሃፍ ዴላፕ ጀምሮ ቢሆን የአየር ኳሱን እኛ እየወረድ ነው ቢሆን ምን እንደምንፈጥርብህ በፈጣሪ ስም። ጃኦ ፔድሮ እኮ ስቶልሃል። እንደውም በቃ ካይሴዶ ትንሽ በቃ ይሄ ስህተት ቲሙን አቻ እንዲወጣ አድርጎታል። የምር ጭራሽ በጣም እኮ እንዲለፈለፋችሁ በጣም ማለት ነው እንዴ። ምን ሆናችሁ ነው? እኛ እኮ ነን። ይሄ እኮ ነው ቲሙ። ቼልሲ ይኸውልህ ብራዘር ከመጣ ነው። ማንንም አያዳምጥህም። ልንገርህ የመልስ ጨዋታ አለ በሜዳ አይደል? በሜዳ መጥቼ ምን እንደማረጋ አሳያለሁ። ነገርኩህ። ክፍተትህን እኮ ኤንዞ ማሬስካ በደንብ ነው የሚያመጣልህ። ዛሬ ባለፈው ዕለት ይዤ ታክቲክስ አወራ የነበረ ሰዓት ላይ ስናገር የነበረውን ነገር በደንብ ዛሬ ያያችሁት ይመስለኛል። እንግዲህ ጨዋታው አልቋል። ቼልሲ 1 አርሰናል 1። አንድ ነገር መናገር የምፈልገው አርሰናል ይሄን ውጤት 3 ነጥቡን ይዞ መውጣት ነበረበት። እንደኔ እይታ ቼልሲ 1 ነጥብ አግኝቷል፣ አርሰናል 2 ነጥብ አጥቷል አይነት ነገር ነው። ቀይ ካርድ ወጥቶባቸው ካይሴዶን የመሰለ ተጫዋች 40ኛው 38ኛው ደቂቃ ላይ በቀይ ካርድ አጠው አርሰናል እንደዛ ሲጨነቅ ማየት በጣም ያሳፍራል። ቼልሲዎች ይገባቸዋል። የምር በጣም በቃ ሳሊድ የሆነ ቲም ነበር። በጣም አንድ ላይ ዩኒቲውን ምናምን ታዩታላችሁ፣ አንድነታችሁ። በስመ አብ ደግሞ ሰከንድ ሃፍ ላይ ልክ እንደገቡ አላገቡብንም። ያ ነበር በጣም እንትን የሚለው። አርሰናላቸውን አገባ፣ ግን ከዛ በኋላ ቼልሲዎች ሊፋቱን አልቻሉም። በእያንዳንዱ ተጫዋች ሳካ ኳስ ሲይዝ ኩኩሬላ አለ። ጄምስ የሚገርም ራይት ባክ መሆኑን ዛሬ አሳይቷል። በጣም የሚገርም ጨዋታ ነበር ያየነው። ቼልሲዎች እንደገና አጨብጭቤላችኋለሁ። ለአርሰናሎች ግን ይሄ ጨዋታ ዋንጫውን ካጣ ነው በዚህ ዓመት
ይሄ ጨዋታና የሰንደርላንዱ ጨዋታ ዞር ብለን እነሱን ጨዋታ አሸንፈን ቢሆን የነበረብንን የምንቆጭባቸው ጨዋታዎች ይመስሉኛል። ለማንኛውም አርሰናል አሁንም በ5 ነጥብ እየመራ ነው። በ6 ነጥብ ከቼልሲ ርቆ በ5 ነጥብ ከሲቲ ርቆ ሊጉን እየመራ ነው። ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ ወጣው ከኛ እኮ ነው የሚመስለው። ኧረ በዓል እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላቸው በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። አረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል በቃ የመጨረሻ ማለት ነው። እሺ 11 ለ11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከዴክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ ይችላል ቼላው ይችላል ነው ማለት ቼላው ቼልሲዎች ትችላላችሁ። እውነትም የለንደን ኩራት እናንተ ናችሁ። በ10 ተጫዋች ይሄንን ወያላ ነጥብ አስጣላችሁ። ትችላላችሁ። እምነታችንን አደራችንን አልበላችሁ። ትችላላችሁ ነው መላችሁ። ዋው የሚገርም ቲም በ10 ተጫዋች አንቀጠቀጣችሁት። እምነታችንን አልበላችሁ። ወደ ዋንጫው ፉክክሩ እንግዲህ ጋብዛችሁናል። እንመጣለን፣ አንቀርም። እመነኝ አንቀርም፣ እንመጣለን። ለአሁኑ ግን የእናንተ ቀን ነውና ይኸው ዋው ቼልሲ ዋው ትችላላችሁ። ይሄንን የአውሮፓ ምርጥ ነኝ እንግሊዝ ምርጥ ነኝ የሚለውን ይሄንን ወያላ በ10 ተጫዋች ማንቀጥቀጥ ዋው አጨብጭበናል። የምር ላደረጋችሁልን ውለታ እምነታችንን ስላልበላችሁ ስላኮራችሁ እናመሰግናለን። ትችላላችሁ። በቃ ዛሬ አጨብጭቤላችኋል። ነው ድሮም ትመቹኝ ነበረ፣ ከአንድ ሲቹዌሽን በስተቀር ትመቹኝ ነበረ። የዋንጫ ቡድን ናችሁ። በቃ የዋንጫ ምርጥ ተፎካካሪ ናችሁ። የአውሮፓ ምርጥ ቡድን ቼልሲ ነው፣ የለንደን ኩራት። ዋው ለንደን ኢዝ ብሉ። ምን ብዬ እንደማወራው አላውቅም። የዛሬው ጨዋታ ማለት ነው የዛሬው ጨዋታ እንደ እንትን እርር ያደረገኝ ጨዋታ ነው። ምን ማለት ነው? አንድ ተጫዋች ጎሎባቸዋል። ጄምስ ግን ይችላል። በቃ በወደቀ ቁጥር ቢጫ ሲጀመር አርቴታ ጨዋታውን የበጠበጠው ሚካኤል ሜሪኖን አቆይቶ ኤዜን ሲያስወጣ ነው። ኤዜ ሜዳ ውስጥ ሆኖ ሚካኤል ሜሪኖ ነበረ መውጣት የነበረበት። ሚካኤል ሜሪኖ ኤዜ ከወጣ በኋላ ምን ፈጠረ? መጀመሪያውንስ ምን እያደረገ ነበረ? አላቅም። አቻ ውጤት የሚያስከፋ አይደለም፣ ግን ለኛ ማለት ነው አቻው የውርደት ያህል ውርደት ነው። የውርደት ያህል ውርደት ስነግራችሁ ማለት ነው። ግን ወደደም ጠላ አርሰናል ነው። በቃ አርሰናል ነው። ምን የሚንታ ምን አሁንም የሊጉ መሪ ነን። ከሲቲ በ5 ከቼልሲ በ6 ነጥብ ልዩነት ደርሰህ አውርደን የሁላ ተጫዋች ተጎድቶብን እኛ እስቲል አናት ላይ ወንድ ቲም ከአርሰናል ጋር አቻ ለመውጣት 10 ተጫዋች ነው የሚበቃው። ቼልሲ ከአርሰናል ጋር አቻ ለመውጣት እኩል ለእኩል የሚሆነው ቀይ ካርድ ሲወጣበት ነው። ሊያውም ሞሰስ ካሴዶ በቀይ ወጥቶ በፈርስት ሃፍ በቀይ ወጥቶ 90 ደቂቃ ቼልሲ ያለምን መከላከል አጥቅቶ ረግጦ ማለት መርቶ ነው አቻ የወጣው። ወንድ ቲም ጸጥ ነው የሚባለው የአርሰናል ደጋፊ። ከዚህ በኋላ እኩል የምትሆነው ከኔ ጋር 10 ተጫዋች በ10 ተጫዋች ስገጥመ ብቻ ነው። 11 ይዘህ ትገባለህ። የኔ ቲም 10 ተጫዋች ይዘህ ይገባል። ቼልሲ ማለት ይሄ ነው። እኩል የምትሆነው በቀይ ሲወጣ ነው። ለውም ያለ ካሴዶ ማለት ነው። የዓለማችን ምርጡ ዲፌንሲቭ ሚድፊልደር ሳይኖር በቀይ ካርድ ወጥቶ አቻ ነው የምትሆነው ከኔ ጋር እኩል ነው። ያኔ ነው የምትፎካከሩ። ይሄ ነው ቼልሲ። ትክክለኛውን ቼልሲ አየሁ አይደለ? አንተ የዋንጫ ቲም ነህ። ሙኒክን አሸንፈን የመጣኸው እኔ በ10 ተጫዋች ገጥማለሁ። ከዛ እኩል ነው የምትሆነው ከኔ ጋር። ወንድ ቲም አልደበረኝም የሚባለው እንደውም ዛሬ ነው። ጭራሽ ነው ያልደበረኝ። ቅጥቅጥ ነው ያረኩት። ወንድ ክለብ ቼልሲ ነው። ወንድ የሆነ ክለብ ማለት ነው ቼልሲ ነው የምልህ። ብስሚላ ወንድ ተኩል ቆፍጠን ያለ ክለብ ማለት ነው። ወንድም ጥላ ቼልሲ ማለት ነው። አደራ አትበላም ነው የምልህ። አንቺ ወያላ ተረፍሽ ማለት ነው። የካሴዶ መውጣት ጠቀመሽ። ነፍስሽ ተጨንቆ ነበር። እስቲል ወጥቶ ራሱ አስጨንቆሻል። ወጥቶ ራሱ ተርፈሻል ማለት ነው። ተርፈሻል ነው የምልሽ አንቺ ወያላ ማለት ነው። ግን ቼልሲ ይችላል ነው የምልህ። ቢስሚላ ቼልሲ ነው የምልህ። አተ በቀይ ወጣበት እኮ አይመስልም።
ሙሉ ደቂቃ ከጎል እስከ ጎል ትችላላችሁ ነው የምልህ። አንቺ ወያላ ተርፈሻል። ቼልሲ በሜዳው ነጥብ ጣለ። በጎዶሎ ሆኖ ማሸነፍ ይችላል። ይሄን ብስብስ የበሰበሰ ቲም ማለት ነው። ከባየር ሙኒክ ጋር ባየር ሙኒክ ላይ የሆነ ነገር አትደረገው ገብቶ እንጂ ይሄኛው አርሰናል አይደለም። ባየር ሙኒክ ቀን ያየሁት እንዴ! አረ ቼልሲ ይሄን ነጥብ የናንተ ነበር እኮ እግዚአብሔርን። አርሰናል ይሄ ነጥብ ሲጥል በቃ ቦክሲንግ ዴይ ገባ። በመስመር አርቴታ ነጥብ ይጥላል። ጠብቅ። በምትፈልገው ነገር አስይዘሃለሁ። በምትፈልገው ነገር ቦክሲንግ ዴይ አርቴታ ነጥብ ይጥላል። እንዲህ ነው የሚለጠለጠው። ምን አለ በለኝ። የዘንድሮን ፕሪሚየር ሊግ ዋንጫ ይናፍቃል። ለንደን ኩራት መሆናችሁን አስመስከራችኋል። ጀግኖች ትችላላችሁ። በቀይ ካርድ በጎዶሎ ማለት ነው እቃቃ ነው አርሰናል ላይ ተጫወተው። እድለኛ ሆነው ያቺን ኳስ ማለት ነው ሜሪኖ እድለኛ ሆነው አገባላቸው እንጂ በቃ ቼልሲ ከዚህ በላይ ይገባው ነበር። ኢቭን ቀይ ካርድ ፈርስት ሃፍ ባይወጣባቸው ኖሮ ማለት ነው ሞይሴስ ካይሴዶ በቀይ ካርድ ባይወጣ ኖሮ የተለየ ነገር እናይ ነበር። ኤንዞ ማሬስካ ራሱ የዛሬው ጌም ላይ ትንሽ ስህተት የሰራ ይመስለኛል። ስቲቫው ለምን እንደወጣ አላቅ። ብቻ ግን ጌም ቼንጀር ነበረች። ብቻ ይመቸው። ቼሎ ይችላል። ለቼሎ አጨብጭበናል። አርሰናል ዋንጫውን አበለው። እመነኝ አበለው። ቼላው አባቴ የኔ ጌታ ምን ላርግሽ? በዘጠኝ ተጫዋች እኛ ላይ ነው የፎከርከው። ና አሸንፋ። ና አፍን ክፈት። በዘጠኝ ተጫዋች ያላሸነፋችሁ ና ዘጠኝ ተጫዋች ሆነው ልኩ ነው አቻውቶ። ና አፍን ክፈት። ግን ቼላ አባቴ አንገኘው ምርጥዬ ጠንቆላች ሰርቷል። እሰይ ወያለው ይግባል ማለት ነው። ቼላይ የኔ አባት አረጋጋቸው። በዘጠኝ ተጫዋች ለሰውም የማል ሜዳ ሞተራቸው ካይሴዶ ወጥቶ ማለት ነው። ረመረሟችሁ። ይሄ ነው ቼላው። ወያለው ተረጋጋሽ። እሰይ ሼር አድርጉላችሁ ለወያሉ። እሰይ በሏችሁ። እሰይ ወያሉ ሼር ያልተገረፈ ልጅ ሲቆጡት ያለቅሳል ማለት እኛ ተጨማልቀናል። ጀማ ባቸው ውጤት እንደ ሽንፈት መስማሙ በአንድ ሳምንት አስባችሁታል። ቶተንሃምን አሸንፈን ሙኒክን አሸንፈን አሁን ከቼልሲ ጋር ስታንፎርድ ብሪጅ ላይ ሄደን አቻ ስንወጣ ያለ ሁለቱ ምርጥ የዓለማችን ሁለቱ ምርጥ የማል ተከላካዮች ሳይኖሩ በአዲስ ጥምረት ለግፉ እኮ አይሰጥም ውጤቱ። በቀይ መውጣቱ ከነሱ ጋር ምናምን ሳንቼዝ ደግሞ ውሻ ነሽ ለኛ ሲሆን ነው እንደምታፈራው። የጨዋታው ማን ነው ሰማች በዛ እሱ ነው ሊሆን የሚችለው። ሌላ ምን አይነት ቋስ ነው የምታወጣው? ያው ለግፉ አይሰጥም ውጤቱ እኮ። ይሄ ግን ነገ ላይ ልታሽቃብጥ ከሞከርክ ዋ አንድ ወሬ እንዳታወራ ተቃቻ እንደ ሽንፈት ደርስ ነው። ኑስኪ ዘንድሮ አርሰናል ዋንጫ ይበላል ብላችሁ የፈራችሁ የተቃራኒ ቡድን ደጋፊዎች ኑስኪ አንዴ ጠጋ በሉ ተመልከቱት። ይሄን ደረጃ ማንቸስተር ሲቲ ሁለተኛ ላይ ይገኛል በ5 ነጥብ ብቻ እርቁ። ገና 13ኛ ሳምንት እንዴት ነው መንፈረው? ያውም ደግሞ አርሰናል የሚባለው ቡድን ይሄ ነው 38ኛው ደቂቃ ላይ ቀይ ወጥቶለት ከቼልሲ ጋር እየተጫወተ አንድ እኩል የሚጨርስ ቡድን ማለት ነው። ሽት የሆነ ፐርፎርማንስ አሳይቶ ያውም ደግሞ በደንብ ተጭነው ሊገርቡት የተዘጋጁት ቼልሲዎች ነበሩ። እንደውም ማለት የዋንጫው ቡድን ሳይሆን ማለት ነው። ስለዚህ ለምን ነው የምትፈሩት? ምንድነው ስጋታችሁ? አሁን እኮ እንደውም የሚያሰጋ ቡድን አለ ቼልሲ። ለዋንጫው ከፈራችሁት ማለት ነው የሚያሰጋ ቡድን ስታኝ ያልተቃጠልኩ ነው አይመስልም? ያለው ረርብ ያለው የምሬ ነው ማለት ምን አይነት ጨዋታ የምሬ ነው ብላችሁ ዛሬ ቼላው ችሎ ነው ማለት ችሎ ይገባዋል። ቢያሸንፈን ሁላ ይገባዋል። የምሬ ነው ግን እኔ ተቃጥያለሁ፣ ራሴ ተቃጥያለሁ። አብጃለሁ የምሬ